የሰው ልጅ ህይወቱ ወይም አይምሮ እንደ ባህር ነው ይላሉ አባቶቻችን። ባህር ውስጥ የሚበላም እንስሳ አለ፣ የማይበላም አለ። ለምሳሌ የሚበላ ምን አለ? አሳ። አሳው ይበላል፣ ጉማሬ ደግሞ አይበላም። በባህር ውስጥ የሚበላም የማይበላም እንዳለ በሰው ልጅ ጭንቅላትም የሚጣልም የሚያዝም ነገር አለ ይላሉ የባህር ሐሳብ ሊቃውንት ሲተረጉ። የሚጣልም ነገር አለ፣ የሚያዝም ነገር አለ። ኋላ እግዚአብሔር ያን የማይረባውን እየጣለ አዲያ ግን እግዚአብሔር የሰው ልጅ የሚጣል ሐሳብ ባፈለቀ ቁጥር ሰውየውን እያወጣ አይጥለውም። አይገርማችሁም? ምንድን የሚያደርገው? ሐሳቡን ነው እያወጣ የሚጥልለት የሚያስተካክልለት። ተንኮለኛና ጠማማ ሰው እስካልሆነ ድረስ ያንን የማይረባ ሐሳቡን በጊዜ ሂደት እየነቀለ እግዚአብሔር የሰዎችን ክፉ ሐሳባቸውን እየጣለ ሰዎችን ይይዛል። እኛሳ አንድ ሰው ክፉ ካሰበ ሐሳቡን ከነሰውየው ውጣልኝ አልኩ ውጣልኝ ነው ምንለው። ዞር ብለህ ማየት አልፈልግም ምንላለን። እግዚአብሔር እንደዚያ ቢሆን ኑሮ ሁላችን ተጥለን አልቀን ነበር። ግን እግዚአብሔር የሚጣለውን ሐሳቡን እየጣለ አንዳንድ ጊዜ እንደ ልጅም እየቆጠረ እንደ ሕፃንም እያየ ስላልበሰሉ እኮ ነው እያለ መቼስ ሰው አይደሉ እያለ እየቻለ